እኛ አይተ የሚለውን ማይክ ይዞ እኔ ጋር መጥቶ የሚጠብቀኝ አይተኛም የሚጠብቀኝ አይተኛ አውርዶ ዘመረው። አሁን የልጅ ተሐድሶ ነው አይደለም የዘመረው፣ እዛ ጋር ትንፋሹ ያዘዘለት ይሄ ስለሆነ ራሳቸው ዘማሪዎችም የካሴት መዝሙራቸውን መድረክ ላይ ሲወጡ ይለወጥባቸዋል። ዘፋኞችም ቢሆኑ ሙዚቃቸው በዛ ዘርፍ ያሉ ሰዎች ቢጠየቁ ቢኮዝ ኦፍ ስቱዲዮም ያሳምረውና ቦታው ይለያያል። ማሽኑም የተገጠመው የራሱ ስራ አስተዋጽኦ አለው። ሁለተኛ ሴቶች እህቶቻችን ይደክማቸዋል። ልጅ መያዝ አለ፣ ቤት መያዝ አለ። ምን ማለት አለ? ወንድ ኤክሰርሳይሱን ሰርቶ የሆነች ነገር ወርውሮ ማርበት በተምጣጥቶ ሮጦ ይገባል። ድክም ብሏቸው ሰውነታቸው እንደዛ ስለሚወጡ በወረደ ትንፋሽ ልትለው ትችላለች። ወሮዶ ምርትነሽን በሙቀጫ መውቀጥ የተፈለገበት ዋናው ምክንያት ድሮ እነዛ ልጆች ጋር ስለነበረች ጴንጤናት ብለው ነው። በቃ ይሄ ነው ዱላ የወረደባት እሷ ላይ እንጂ በፍጹም ምርትነሽ በፍጹም ለምን እሺ ፍኖተ ጽድቅ ልነግርህ ነው። ፍኖተ ጽድቅ ለምን አላገዛትም ልነግርህ ነው እኮ እሱ። ከዛ እኔ ደወልኩኝ እዛ መዝሙሩ አካባቢ ካሉት ስልካቸው ከማቆላ አንድ ሰው ደወልኩኝ። ስመጥቀስ ስለማያስፈልግ ነው። አታሳዝናችሁም ወይ ምርትነሽ? ዲላ ላይ ስታገለግል አይተሃታል? ፍርሃቷ ስብርቅ እንትስ ብላለች እና በጣም ነው የምታሳዝነው። እቺ ልጅ ዱላው በዛባት ያገኘችው ጥቅም የለ ከኛ እኩል ነው ኑሯል። እና አንዳንድ ጊዜ እኔ አላውቅም ብቻ መጨከን ያለብን አይመስለኝም። ልንተባበር ያስፈልጋል፣ ልንተጋገዝ ያስፈልጋል። ተው ምርትነሽን እዛው እኮ ፔንቴ የሆኑ ልጆች በሙሉ እኮ ተመልሰናል ካሉ ተንከባክበን መያዝ አለብን ነው የኛ ዓላማ። ከጸጋዬ በላይ እኮ 2000 ነፍሳት አሉ እዛ ጋር ለክርስቶስ እነዛ ይበዛሉ። ማንም ሰው አንድ ሰው ነው ጸጋዬ፣ ያቺም ልጅ አንድ ሰው ነች። ሁሉንም መመለስ አለብን። የድርጅት ሰራተኞች ናቸው፣ ሽብሻቦ እዛው ነው የተማሩት። ስለዚህ ሽብሻቦ ያስተማራቸው ሰዎች እነዛ ናቸው። እኛ ደግሞ ተቀብለን ማስተማር ነው። ከበሮ ያስተማሯቸው ከዛ የመጡ ሰዎች ናቸው። ከበሮ ተቀምጦ መምታት በነገራችን ላይ ስቱዲዮ ውስጥ ይመታል። ቁጭ ተብሎ ነው የሚመታው። ከታች አይተህ ከሆነ ከበሮ ቆመው የሚመቱ አሉ። ለአውደ ምሕረቱ ይሄ የኋላው ለሪትም ይመስለኛል። እኔ ብዙ እንትን የለኝም። ማህሌት ላይም ከበሮ ቁጭ ተብሎ ይመታል። ከበሮ ቁጭ ብለህ ስለመታ አትንቀውም፣ ቆመህ ስለመታ አታከብረው። የራሱ መልእክት ስላለው ግን በመዝሙሩ ኤክስፐርት የሆኑ ሰዎች እንደገና በማህሌቱ የዜማ ሰዎች ተጋብዘው እዚህ ሚዲያ ላይ ቢያወሩ ደስ ይለኛል። አንዳንዴ ሁሉንም እናወራ ሰባኪ ስለሆነ ማለት የለብንም። ለዚህ ነው እዚህ ውስጥ ያልገባው። እዚህ ጸጋዬን በሚመለከት ለማገዝ ሞክሬያለሁ። አሁንም እየሞከርኩ ነው። ለነፍሱ ከአባቶች ጋር አገናኝቸዋለሁ፣ እንደገና አገናኘዋለሁ፣ አልተወውም። ከዛ በተረፈ ግን መጀመሪያ አግኝቶ ቀጥሎ ለምን ወደ ኋላ ሄጃለሁ? አጥፍቻለሁ። ያጠፋሁት ግን ለምንድን ነው? ወንድሞቼ ሄዱ። እነሱ ካሉ እኔ ምን አደርጋለሁ? ቤተክርስቲያን ውስጥ እኮ አንዱን ቃል እግዚአብሔር አንዱ ካለው በቃ እሳቸው ካሉት በላይ ቁጭ ተለለ መጨመር በጣም ማምናቸው ብዙ ትልልቅ መምህራን ሄደዋል። እዛም አውደ ምሕረት ላይ አስተምረዋል። እኔ አዳራሹን ያየሁት ጥር 4 ቀን እነሱ ሊገመግሙ መዝሙር ቁጭ ያሉ ቀን ግጥም ብሎ መከላከያ መጥቶ ዌልቸር ይወስዳል፣ ስጦታ ድኩማን መጥቶ ይወስዳሉ። ከዛ መዝሙር በየመሃሉ ይዘመራል። ማየት በማልችል ሁኔታ ነው ያየሁት። ከኋላ ነው የተቀመጥኩት። እሱም አይቶኛል። አየሁ። አንድ ሰዓት ያህል ሳልቀመጥ ቀራለሁ። ከሌሊት ጀምሮ እነዚህ ልጆች ግን እዛ ነበሩ፣ ከ11 ሰዓት ጀምሮ። ለምንድን ነው ያን መስዋዕትነት የተከፈሉት? ፊታቸው ብታይ ወድቆ ነው። እነ ተስፊሽ፣ እነ አስራት፣ እነ አብይ፣ እነ ባህሩ እዛ ነበሩ። እንዳለ አገልጋይ በሙሉ ካህናት፣ የደብር አስተዳዳሪዎች እዛ ከሌሊት ጀምሮ የመጡ ፊታቸው ደክሟል። አብዛኛዎቹ የጸረ ተሐድሶ አባላት ናቸው። ፊታቸው ግርጥት ብሎ ያየኋቸው ጠቅላላ እነዚህ በሙሉ ቢኮዝ ኦፍ ዋት ላለመነጠቅ ማለት ነው። ምርኮን ለመያዝ ያሳዝናሉ ልጆቹ ይለዋል መጥተው። እሱም የሚለኝ ሌሊት እኮ ነው የመጣሁት ፊቴን ይሄኛ አለኝ። አይዞህ ለቤተክርስቲያን እንደዚህ ነው አይደል ያልኩ። ለቤተክርስቲያን ነው እየከፈልክ ያለው አልኩት። እኔ እንደውም ስንፍና ተሰማኝ፣ ተጸጸጥኩ። ግን ሌሊት ቤተክርስቲያን ስብከተ ወንጌሉን የሸፈንኩት እኔ ነኝ። ቦሌ መድኃኔዓለም እና አስራትን ሄዱ ስላቋቸው። ስለዚህ ሰንፈናል። እዛ ላይ አስረግጥልኝ እስኪ 2300 ምዕመናን ላይ አስረግጥልኝ። እነሱ ላይ ዋጋ መክፈል የለብንም ወይ? አለብን እኮ እሱ ልህ ነው። ሰንፈናል። እኔ በተለይ በጣም ወደ ኋላ ሄጃለሁ። ወደፊት ተሰብስበው እነዚህ ወንድሞቻችን ሲሄዱ እኔ ወደ ኋላ ሄጃለሁ። የኔ ስንፍና ነው፣ ድካም ነው። ወደ መጽሐፉ ልምጣልህ፣ ምናልባት ሰዓታችን እንዳይሄድ ብዬ ነው። የኔ መጽሐፍ ሲመረቅ በኮሚቴ ነው የመጽሐፍ ምርቃቱ የተከናወነው። ኮሚቴ አዋቅሬያለሁ። ዘማሪ ጥራ ተባልኩ። ማለት መሳሪያ ተጫዋች ጋብዝ ተባልኩኝ። ዘውዱን ጋበዝኩት። ዘውዱ ጌታቸው ማለት በኢትዮጵያ ቤተክርስቲያን ውስጥ ወዝ ያለው ክራር ያዥ ነው አይደለ? ወዝ ያለው ክራርን የኢትዮጵያ ቤተክርስቲያን እንድትወደው ያደረገ አንጋፋ ልጅ ነው። ጋብዤዋለሁ። ከህይወት ጋር ለእኔ በጣም ወንድሜ ነው፣ ከስጋ በላይ ጋብዤዋለሁ። ተዘጋጅቶ ለብሶ ክራሩን ይዞ መጥቶ ቁጭ ብሏል። መጽሐፍ ማተሚያ ቤት አሁን ማውራት የማልፈልገው ነገር ከማተሚያ ቤት ጋር ደግሜ ላለመገናኘት ሁሉ ሙሉ ለሙሉ መጽሐፌን ጭኜ ወደ ቤት እንዳስገባ ያደረገኝ የህትመት እንከን ገጥሞኝ ነበር። መጽሐፉ 7 ሰዓት ላይ ሰው ላይ ስመርቅ እኔ 5 ሰዓት ተኩል ላይ ያውም ሊቀ ትጉሃን ቀሲስ ታጋይ የታደለ ማተሚያ ቤት ድረስ ሄዶ ልጁን ስለሚያውቀው ኧረ እባክህን ስጠው ብሎ ባይልክልኝ ኖሮ እኔ መጽሐፌን የዛን ቀን አላስመረቅም ነበር። በዛ ስትረስ ውስጥ ነው ያለሁት። ስልክ ደወሉልኝ ካሜራማኖች፣ የኔ ልጆች ወንድሞች አሉኝ። መምህር ካሜራማኖች መጥተዋል፣ ፍኖተ ጽድቅ የሚባል አስራት ምንድን ነው ስለው ሰርፕራይዝ እናድርግ ብለን ነው።
ፍኖተ ጽድቆች መጥተዋል። ዝማሬውንም ካሜራውንም ምኑንም ይዘውታል። በቃ ከኮሚቴውም ጋር ተነጋግረን ወሰነናል። ዝም አልኩኝ እኔ። ይሄ ነገር ደግሞ አንደኛ ፍኖተ ጽድቅ እንዲህ አይነት መዶሻ ይወረወርበታል ፌስቡክ ላይ ብዬ አስቤ አላውቅም። ክራር ይግረፉ ይቀጥቅጡ አላውቅም። ሲጀመር ክራር ቤተክርስቲያኗ ተቀበል በኋላ የምናወራው ነው። መጽሐፍ ቅዱስ ይመታል ነው የሚለው ወይስ ይደረደራል ነው የሚለው? እሱንም ማየት ጥሩ። ክራር ለታቦት ወይስ ለጣዖት ቀርቦ ያውቃል? ለምንድን ነው? እሱ ራሱ ሌላ ጥያቄ ያስፈልጋል። ተገረፈም ተመታም ክራሪስት ነን የሚሉ ሰዎች በሙሉ እዛ መጀመሪያ ቢነጋገሩ እዚህ ላይ ቀርበው ጥሩ ነው ለነሱ ብለው። ስለዚህ ተደወለልኝ። ሰርፕራይዝ ነው ተባልኩ። በቃ ዝም አልኩ። የኔ ትኩረት መጽሐፌ ላይ ነው። ጭንቅላቴ ተበጥብጦ ነው ያልኩት። መጡ። በጣም ያምሩ ነበር ልጆቹ። በጣም ያምር ዝማሬ ነው አገልግሎቱ ምናምን ነው። ያንን ሁሉ ውበት ይሄ ግርፉ ነው የጨመረው። የስቱዲዮ ሳውንድ እና ሲስተሙን ሙሉ ለሙሉ ይዘውት መጥተዋል። እናንተ የምትቀረጹት ታውቃላችሁ። ያ አይነት ነገር ህዝቡ ጆሮ ጋር መጥቷል። በቃ እኛ በህይወታችን ያየነው ስቱዲዮ ውስጥ የምንሰማውን ድምፅ በአካል ያየነው ይመስለኛል። ከተሳሳትኩ እናንተ ታርሙኛላችሁ። መዝሙር ላይ ብዙ ጊዜ ስቱዲዮ የምትገቡ። ስለዚህ እኔ ግርፍ አላየሁም፣ ምንም አላየሁም። በቪዲዮ ከሰዎች ጋር ነው ያየሁት። ግርፍ ብቻ ሳይሆን ክራሩ ከናካቴው ባይኖር ራሱ ችግር የለም። ለእኔ ዘውዱ በቃኝ ነበር፣ ዜድ በቂ ነበር። ምክንያቱም የመዝሙር ምርቃት አይደለም እኔ የሰራሁት የመጽሐፍ ምርቃት። ስለዚህ መጽሐፌ ላይ መጡ፣ አጅበው ቆሙ፣ እኔም እዘምራለሁ። ግን በጣም የማዝነው ያው መውደቃችንን የሚፈልጉ አካላት ስክሪንሻት እያደረጉ ለጥፈዋል። በዚህ የምንወድቅ ቢሆን ኖሮ ጥሩ ነበር። ሌላ ከታድሶ ጋር እኮ ቦሌ እየታገልኩ ነው። ቃለዋን የሚል ጉባኤ ይዤ ዱላው እኮ አሁን እየተደበደብኩ ነው፣ እየቻልኩትም። አሁን ሰልፍ ላይ ነው ያለሁት እኮ እዚህ ጋር ሌላ ሰልፍ ማጨናነቅ ስለተፈለገ ነው እንጂ እኔ እዚህን ነገር አላውቅም። ግን አንድ ነገር ልንገር፣ ይሄ ነገር ስህተት ነው ብላ ቤተክርስቲያኗ እዛ ላይ መዘመሩ፣ ይሄ አይነት የመሳሪያው ጉዳይ ስህተት ነው ብላ ቤተክርስቲያኗ ቀጥታ ለእኔ መልእክት ካስተላለፈች ሙሉ ለሙሉ ኃላፊነቱን እኔ ነው የምወስደው። እኔ የለውም ማለት ነው። ሚስጥረ ሶስት መጽሐፍ ሲመረቅ የተከሰቱት ችግሮች በሙሉ ተጠያቂ ሆነ ነኝ። ግን ያልነበረ ሊቃውንት አልነበረም። በጣም የሚገርመው ነገር ማለት ሁሉም ነበረ። ከቴዲ ጋር ዲላ ላይ